ትግራይ ውስጥ እኔ ገብቼ ሻዕቢያ ጄኖሳይደር ነው እኔ አይፈቀድልኝም? አዲስ አበባ ሄደህ አብይ ጄኖሳይድ ነው ትላለህ? አዲስ አበባ ሄደህ አብይ ጄኖሳይድ አልሰራም ነው የምትለው? ልክ እንደ ጌታቸው ረዳ ሻዕቢያ ላይ በጣም መቶ አተኮር። የአብይ መንግስት ትግራይን ህዝብ ላይ የፈጸመው ወንጀል የለም። አዲስ አበባ ሄደህ አብይ ጄኖሳይድ ነው ትላለህ? እዚያ አቀነባባሪው፣ ፈጣሪው፣ አድራጊው ሁሉ አብይ አህመድ ነው። እና ግን ለምን ሻዕቢያ ላይ አይወል የዋና የብልጽግና በጣም ይቅርታ መሀል ላይ አይወል አሁን ምን መሰለህ፣ ስለዚህ ልጅ እያወራን ነው። እሺ ማውራው ስለዚህ ልጅ ይቅርታ ባህር መለሳለሁ። አንተ ሰውዬ ማን ነው ሄደው? ስለ ሻዕቢያ ነው የማወራው። ለምን አንደኛው አሁን ስትሰማ የነበረው አንደኛ የልጅ የታሰረበት ምክንያት ሻዕቢያን ጄኖሳይደር ነው ስላለ። እንዲህ አይነት ቀልድ የለም። ጽምዶ ነው ገለመሌ ነው በአናቱ ይተከል። ጽምዶ እንደዚህ እኮ የምን ጽምዶ ነው? እኛ ግን እኔ የምጠይቀው አሁን ሻዕቢያን አይደለም መሪዎቼን ነው የምጠይቀው። የእውነቴ ተደርጓል ወይ? ይህንን ማንም መሪ ሆነ ባለስልጣን ሆነ በህግ የሚጠይቀው ነገር ካለ የራሱ ህግ ይሆናል። ግን ይሄ ልጅ በዚህ ነገር ከተከሰሰ ትግራይ የለችም። ግን እኔ በእርግጠኝነት እነግርሃለሁ እንደዚህ አይነት ትግራይ ደግሞ አንፈጥርም፣ መቼም አንፈጥርም። የሁሉ መስዋዕትነት የከፈል ነው እችን ትግራይ እንደዚህ አይነት ትግራይ ልንፈጥር አይደለም። የሻዕቢያ ወይም የብልጽግና መጫወቻ ለመሆን አይደለም። ስለዚህ ምናልባት አብይማ ዋናው ጄኖሳይድ እዚህ ጋብዞ ፈቅዶ ትናንት ደግሞ መጥቶ አይ የትግራይ ወንድሜን ህዝብ እንዳስነኩብኝ ብሎ እንዲህ አይነት መሪ ነው ያለን። ቀጣፊ፣ ውሸታም፣ እንደዚህ አይነት ውሸታም መሪ ከመሪነቱም ውሸታምነቱ ጄኖሳይደር ነው። ምን ጥያቄ አለው? እሱ ብቻ አሁን እያደረገብንስ ያለው ምንድን ነው? አብይ እኮ አይቆምም። የትግራይ ህዝብ አንድ በአንድ እስካልጠፋ ድረስ አብይ አይቆምም። አሁን እኛ ወስነን ራሳችንን ተጋሩ እንዴት እንከላከላለን ነው እንጂ ምንም በዚህ ጋር ብትለው በዛ ጋር ብትለው እሱ ጨርሶታል። የትግራይ ህዝብ ቀን በቀን ደግሞ ሬትለስ እየሰራበት ነው። በትክክል ጠዋት እስከ ማታ ያለ እረፍት ዴዲኬትድ። አሁን የኛ ጉዳይ ነው እንጂ እሱ እያንዳንዷ የሚሰራትን ነገር ቀን በቀን አንዲት እንጂ ለትግራይ ሳይተኛ ቀን በቀን የሚሰራበት ያለምን ዴዲኬትድ። እኛ እንዴት መልሰዋለን ነው ጥያቄው። ተጋሩ ላይ ነው ጥያቄው። አዲስ አበባ ገባ፣ ሲዳሞ ገባ፣ አሜሪካ ተቀመጥ፣ ትግራዋይነት ነገ ማንነትን የምታጣበት አንድ ልጅ ሰሞኑን አንድ ልጅ አይቼ ነበር። የሆነ ወጣት ልጅ ነው ከዘራ ያዕቆብ ከዛ ጊዜ አምጥቶ ነው ሲዘረዝር የነበረው እና እኛ ተጋሩ በጣም ስብናው ትልቅ ህዝብ ስለሆነ እኔ አስደናቂ ነው። ተጋሩች ስብናቸው ብቻ ወደር የለው። በዘመናት የተደረገብን ሁሉ ነገር ሆነን ግን ስቲል ራሳችንን አይ ይቅር ግድ የለም ምናምን እያል ከሁሉም ጋር እንደዚህ ሆነን ግን አሁን ወሳኝ ደረጃ ደርሰናል። ምንድነው የደረሰብ? ይሄ ሰውዬ በትክክል ፖዚሽናችን የተቀመጥንበት አቀማመጥ ከደረሰብን ነገር ካለን ሁኔታ ላይ ለማጥፋት በትክክል መንገዱ ላይ መጥቷል። አሁን ማይተኛ ስለሆነ ይሄ ደግሞ እንዳለው ታሪካችን ምናምን ትግራዋይነት እንደሌላው ሌላ ኢትዮጵያ ውስጥ እንደምታውቁት እንደዛ አይነት ሰው ማድረግ ነው የሚፈልገው። እየሰራበት ነው። ተጋሩ መጠንቀቅ አለብን። ዚስ ኢዝ ሲሪየስ። ይሄ ቀልድ አይደለም። እኛ ልንስማማ እንችላለን፣ በፖለቲካ ልዩነት እንችላለን። ነገ ቲፒኤልኤፍ እኮ ትሄዳለች። ከሳምንት በኋላ እኮ ቲፒኤልኤፍ ወርዶ ባይቶና የሚባለው ፓርቲ እኮ መጥቶ ትግራይ ሊያስተዳድር ይችላል። ጥያቄው እሱ መሆን የለበትም። አሁን የመጣብን ነገር ከፖለቲካ አይደለም፣ የመኖርና ያለመኖር። ኢትዮጵያ ውስጥ ከኖርን የፖለቲካ ስልጣን ይዘን ካልኖርን በስተቀር ኢትዮጵያ ውስጥ መኖር እንደማንችል ተረጋግጧል። አማራጫችን ደግሞ ምንድን ነው ብለን ማየት አለብን። ሌላ አማራጭ ካለን ግን አሁን በተቃዋሚም በደጋፊ አታደርጉት ይሄን ነገር። እኛ ካሰብን እንደ ተጋሩ ነው ማሰብ ያለብን። ከፖለቲካ ውጪ ምንም ከመቼ ወዲህ ነው ተጋሩ በፖለቲካ ልዩነት እሰየና ገዛይ እሰየ ተባሮ አብረው ነው የሚያመሹት፣ አብረው ነው የሚበሉት፣ አብረው ነው የሚጠጡት። እብሱን ይማርና እንደው አሁን ጻድቃን ደጋፊ አይደለሁ። ጻድቃን በቀደም ቤቴ ነበር፣ ለምሳሌ ቤቴ ነበር። ምንም የሚያገናኘው ነገር የለም ከፖለቲካ መደገፍ ጋር ማለት ነው።
ስለዚህ እኛነታችን ወደ ራሳችን እንመለስ። ዝም ብሎ አሁን በስሜት አሁን ቅድም አንዱ ሲጠይቀው ነበር ዶልፊንን። በፊት ትቃወመው ነበር። ይሄ ነው የሚያስፈልገው። በፊት ይቃወመው ነበር። ሰብአዊነቱን ግን እንዲጠበቅለት ይፈልጋል። በቃ መታገል የትግል ስልት አንድ ይሄ ነው። በቃ ስለተቃወመው እስር ቤት ገብቶ ይሙት ይገረፍ ይገደል አይደለም እያለ ያለው አንድ ነገር ነው። ትክክል ነገር ነው። በቃ ሰብአዊነቱ ይከበር። በዚህ መታሰር የለበትም። ይሄ ነው መቃወምና መደገፍ ማለት። በቃ ሌላ ታምር የለውም። ሲተች ይተቻል፣ ሲሞገስ ይሞገሳል። ይሄንን ካደረግን ወደፊት እንሄዳለን ብሎ ግን በስሜት መተን አንተ እንትን ኖ ትክክል አይደለም። እነሱ ተጋሩ ናቸው። በተጋሩነታቸው የሰሩት ነገር ካለ ይጠየቃሉ። ይሄማ ነፃ እያወጣው እኮ ነው። ኖ እንደዚህ ነገር አንተ እንትን የለም እንደዚህ እኛ በደምና በአጥንት መቁጠር አቁመናል። ተጋሩ በደምና በአጥንት አንቆጥርም። ላለፉት 100 ዓመታት የትግራይ 50% የትግራይ ህዝብ ከትግራይ ውጪ ነው የኖረው። ከሁሉም ጋር ተዋልደናል። ልዩነቱ ግን ምንድነው? እንደው ሞጣ ጥሩ ተናግረታል። የትም እውነት ነው። የትም ይወለድ ተጋሩ ግን ተጋሩ ነው። ና ተዋልደዋል እዛ ይኖር ነው እያልከን ያለው ኖ ነገ ጠዋት መተን ጨፍጨፋቸው ነው። ኖ ነገ ጠዋት ትግራይ ክልል ስትሆን የትግራይ ህዝብ ምን እንደሚፈልግ ይወስናል። ማን አንዲት ስልጣን ያለው ሰው የለም እዚህ ይሄን ነገር እንደዚህ አድርግ ማለት ነገ ለምንድን ነው የማይኖረን እዚህ ስልጣን የሌለው ሰው? ትግራዋይ በራሱ ህዝብ ላይ ስልጣን የለው አለው የራሱ ፕሮሰስ አሉት። እነሱ በዛ ፕሮሰስ መጥቶ ይሄ ነገር ተጠንቶ ተደርጎ የሚደረጉት ጥያቄዎች የሚመለሱት መልሶች ተደርገው ከዛ የትግራይ ህዝብ የሚወስንበት ሁኔታዎች ይመቻቻሉ። ከዛ የትግራይ ህዝብ የነጻድቃን ደጋፊ ነህ? አይደለሁም። ፎቶ ምናምን ስላየሁት እኔ ቲፒኤልኤፍ ነኝ። ቲፒኤልኤፍ ደጋፊ ነኝ። እሺ አንዴ ነገር ነው አሁን ወይስ ተናገር? ያ እንግዲህ ስለ ትግራይ ፊውቸር የምናስብ ከሆነ አንድ የጠዳ መንገድ መከተል አለብን። በየጊዜው በተነሳው አሁን ትልቁን ጠላት ስለ ሻቢያ ነው የምታወሩት ስላላችሁ ትልቁ ጠላት እኔ በአጋጣሚ ሆኖ የሁለት ዘር ነኝ፣ የትግራይና የኤርትራ እና ትግራይና ኤርትራ አብረው ለብዙ ዓመት ተዋግተዋል። ጠላታቸውን ኮመን ኢነሚያቸውን የትግራይ የወያኔ ትግራይ ውስጥ ሰልጥነው ጥያቄ አለ። አንተ አሁን ሻዕቢያ ጆኖሳይደር ነው አይደለም? አይደለም ሪጋን አነ ከዛረባ አይደለም አይደለም በደል ፈጽሟል። ስሚ በደል ለጌታቸው ረዳ አንቺ የምታየው እንደዛ ነው የምትይው። በደል ፈጽሟል። አዎ በደል ፈጽሟል። ናይ ዘመን ጊዜ እዩ መን ይሄ ነው እንግዲህ ምንም ዓላማ የሌለሽ የትግራይ ጠላት አንቺ ግበር ሚትበግበራ ተቆማ ሻዕያ አንድ ጊዜ ወደዛ ሳህሳህ ሻዕብያ ቆማ ጆኖሳይደር አንቺ ከወያኔ ባለስልጣን አዲስ አበባ ጥቅም የጎደለች ነች። ጆኖሳይደር የጥቅም ነው ለኤርትራ ሂድና ጌታቸው ረዳን ጆኖሳይድ አልተፈጸመም ያለው ጌታቸው ረዳ ተናገረ። ምን ሆናችሁ ነው? ምን ሆናችሁ? ሸርሙጣ ሻዕቢያ ስትናገር ስማት በደል ተፈጽሞ ጆኖሳይድ ብርሃነ ብናተይ መለክዕ እኮ ብርሃነ ገበርኛ እዩ ብሕጊ ክእሰር ኣለዉ ካብ ዝብሎም ዝነበርኩ ኣነ ሓደ ብርሃነ ጥራይ ኮንኩን እዞም ጽምደ ኢሎም ዝኸዱ ዝነበሩ
ረብሓት ትግራይን ምክንያቱ ጊላታት ናይ ሻዕብያ ኮይኖም ንህዝቢ ትግራይ ጎዳእቲ ይገብሩሉ ኣለው ክእሰሩ ኣለው ኢላ ብዙሕ ካብ ዝፅዕሩ ዝነበርኩ ግን ኣብ ትግራይ ሕግን ስርዓትን ስለ ዘይነበረ ዝኣስሮም ኣካል የለን ምክንያቱ እታ ትግራይ ዓዲ ሽፍታ ኮይና ዘላ ብርሃነ ግን ኣብዚ ሕጂ ሰዓት መወዳእታ እንታይ ሓሲቡ ኣይፈልጥን እየ ብዙሕ ገጋታት ኣብ ልዕሊ ተጋሩ ንክስደዱ ጸለመታት ኣካባቢውን ፈልዩ ጻረት ዝነበረ ሰብ ያብዛ መወዳእታ ግን ዝኾነ መንገዲ ስለ ዘግደልዎ ድዩ ተረዲይዎ እቲ ዝዛረቦ ዝነበረ ሓሳብ ትክክለኛ ሓሳብ እዩ ሻዕብያ ኣብቲ ምዕራብ ትግራይ ንክንመልስ ድሌት የብሉን ምዕራብ ትግራይ ውን ንክምለስ ውን እቲ ባይ ጆኖሳይደር እዩ ታውድ ውን ናይ ዝተወሰነ ናይ ኔትወርክ ያ ተባላሻ ኢሉ ብሓፈሻት ትዛረቡ ዝነበረ ኣብ ትግራይ ፍትሕ ንኸመ